Yo guys, how you doing? How you feeling? ራሚ እንግዲህ በእንደዚህ ቪዲዮ በጣም እየመጣባችሁ ነው። በጣም ይቅርታ። ከዚህ በኋላ ግን ያው አስተካክላለሁ። ያው መናገር አለብኝ ብዬ ስላሰብኩ ነው። ያው ሳስብ ምን ስለ ያልኩት ነገር ስለሆነ ነው እና ያው አስተካክላለሁ ከዚህ በኋላ እና ያው ባምቢም በጣም እያስጨነቀችን የነበረበት ሰዓታት ነበረ። ያው ከሷ ጎን ሰው አለ ወይ? እሷ ከእንደዚህ ጥፋት የሆነ መጥፎ ሀሳብ ስታስብ የሚያስቆማት አለ ወይ ብለን ስናስብ ስንጨነቅ ነበረ። ያው ምንም ፍንጭ አላገኘንም ነበረ። ግን አሁን ግን በራሷ የተናገረችው ነገር አለ። አም ኦኬ ጋይስ፣ በጣም ይቅርታ ላስጨነቅኳችሁ። በሰዓቱ የተሰማኝ የሴጣን ሀሳብ ነው። I will be back soon strong than ever ብላለች። እንግዲህ ያው ሁለተኛ መልእክት አስቀምጣለች። ያው ስልኬም ስፔስ ስለሌለው በቻልኩት መጠን ማለት ነው እዚህ ጋር ከላይ አስቀምጥላችኋለሁ። ፖዝ አድርጋችሁ ማየት ትችላላችሁ። በጣም የምንወድሽ የምናከብርሽ እህታችን ነሽ እና በጣም የምታስፈልጊን ሰው ነሽ እና ብዙዎች እህቶች በአንቺ ህይወት ከአንቺም የባሰም አለ ከአንቺም ያነሰም እንደዚህ አይነት ነገር ላይፍ ውስጥ የገባለና አንቺ ነው ቀጥታ ትዝ የሚላቸው የአንቺ ጥንካሬ አይተው ነው እውነትም እነዛ ሰዎች ላይፋቸው መቀጠል እንዳለባቸው እየተማሩ ያሉትና በጣም ነው የምታስፈልጊን። እናም የብዙዎቹ ሰዎች መማሪያ እና ጥንካሬ ምክንያት የሆንሽ ድንቅ እህታችን ስለሆንሽ በጣም ስለምታስፈልጊን እና ያው በቅርቡ ደግሞ እንደምትመለሽልን ተስፋ እናደርጋለን። እንወድሻለን። በቀጣይ እንግዲህ ያው አሪፍ ስራዎችን ይዘሽልን እንደምትመጪና እንትን እንላለን። እንወድሻለን።